በንብርክክ ማይ ስትል ራሱ በጣም ነው። ቆይ እንዳታሳልፉት የናንተ እርዳታ በጣም ያስፈልገናልና ቪዲዮን እስከ መጨረሻ በትዕግስት ተከታተሉ። እንደኔ 7 አመቷ ነው። እስከ 7 አመት ተቸግሬያለሁ ማለት ያለ መማሯ ስቃይዋ ብዙ ነገር ወላድ ያውቃል ማለት ወጥቼ ስመጣ እንኳን ታሳዝነኛለች። በንብርክክ ማይ ስትል ራሱ በጣም ነው እንጂ የምትበላው። ወላድ ሆናችሁ እኔን ትምህርት ቤት ልጄ ከኩዮቿ ጋር እንኳን በዋርቃ ዶክተር እንዳለው ሳይሆን እግዚአብሔር እንዳለው ነው። እኔኒ ማለት በጣም ከባድ ነው። እዚህ ጋር ኦፕራሲዮን ናት። እዚህ ጋር ይኸውና ይሄ ትርፍ ካቲ እንትን ነው የተሰካላት እና ይሄንን ካርካ እንኳን ስታረግ በጣም ተጨንቃ ነው። ጠብ ነው የሚለው ቶሎ ትቀይራለች። እኔ ወላድ እችላለሁ እንኳን አይደለም በዳዴ ሄዳ ታጠቢ ሞት ነው የሚሻለኝ ነው ያለችው። ልጄ በሞት ይሻለኛል እኮ ዳይፐር ሰለቸኝ ካቲታር ሰለቸኝ ነው ያለችው። ከመጀመሩ ነው እንደዚህ ሆነች። እኔ ስትወለድ ነው መጀመሪያ ስትወለድ ስፓይናል ኮርዷ ከርክራ አጥንቷ ውሃ ነው ያዘለው። ከዛ ውሃ አዝሎ በቃ ኖር እንትን በቃ እንደማንኛውም ልጅ የምትራመድ ነው መሰለኝ። ዶክተር ሰበሰበኝና መጀመሪያ መወገድ የነበረበትን ሕክምና አልወሰድሽም ሲለኝ ኧረ እኔ ምንም እንትን ክትባት ወስጃለሁ ሁሉ ነገር ወስጃለሁ አላውቅም አልኩ። በቃ እኔ አትራመድም ካካውን መቆጣጠር አትችልም በዳይፐር ነው ስትለኝ በቃ ልሳማት እኔ ምንም ማለት አይደለም ይከብድሻል ሲለኝ የሚገሉብኝ መስሎኝ ኧረ እኔ ልሳማት በቃ ይሁን አልኩኝ። ያው 7 አመት ሙሉ እንደዚህ ተቸግሬ ነው የምኖረው። ከዛ ትንሽ እግሯ ወደ ኩላሊቷ መውጣት ሲያቀተው ወደ ኩላሊቷ እግሯ አበጠብኝ። ከዛ ኪውር የሚባል ሆስፒታል ወሰድኳትና ይሄኛው ወደ ኩላሊቷ እንትን መሽናት ስለማትችል ወደ ኩላሊቷ ፌል ስለሚያደርግ በካቴተር ትሽና በቀን ቢያንስ 3 ያሉ ይሄኛው እንትን በሽንት ቱቦዋ ነው የሚገባው። እቺ ለ3 ወር ነው የምትሰጠው። ከዛ ይሄ ራሱ ኢንፌክሽን ፈጠረባት። ከዛ የሆነ ቅባት አለ እንሰጥሻለን አሏት። ያ ኩላሊቷ ፌል ሆኖ ትሞትብሻለች አሉኝ። እኔ ትንሽ አይኔን ያመኛል። ያው እኔ ወላድ ስለሆንኩኝ አይኔንም ቢያመኝ አረጋለሁኝ። እኔ ቢኖረኝ ልጄን ደብቃለሁ። ማንንም እንደሚደብቅ ደብቃታለሁ ማለት ብዙ ነገር ነው የደረሰብኝ። ግን ምንም የለኝም። ጽዳት ነው የምሰራው። ምንም የለኝም ልጄን እንኳን እንዳልደብቃት። ግን እባካችሁ አቡራ በራ ወጀንካ ደና ዳደመና እንቅፍለንም ታላቅና ጉድጓዶናልና አነጋወን ምስጋና ሙሴ ያቀደመው ሰው ኤልያስ አይለኛው ተገኝተዋል በታቦር ምስክር ሆነው እኛም በገናናው ስም የአባቱን ቃል ሰምተናል። በረዶ ሆኖ ልብሱ ሕዝብ ብለናል። እንዳያችሁት ነው የዚችን እናት ችግር አይቶ ማለፍ ሰዋዊነት አይደለም። ስለዚህ ሁላችሁም ያቅማችሁን በማድረግ እንድትረዷት እንላችኋለን። አካውንቷን የባንክ አካውንቷን ከታች ወይም ደግሞ ኮሜንት ሴክሽን ላይ እናስቀምጥላችኋለን። መርዳት የማትችሉ ሰዎች ደግሞ ይህን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ያቅማችሁን በማድረግ ለብዙ ሰዎች እንዲደርስ አድርጉ። እናመሰግናለን።